ሰላም ሰላም የሀገሬ ልጆች በያላችሁበት የፈጣሪ ሰላም ድረሳችሁ እያልኩኝ ለቤት አዲስ የሆናችሁ ቤተሰብ ሆኖ ላለው እንግዲህ ዛሬ በሚያሳዝን ሁኔታ የቴዲ ራያ መሞት ሰምቼ ነው እና በጣም አዘንኩኝ። የእውነት እኔ ቴዲ ማቀው ከነ ብሬክስ ሀበሻዊ ሳውዲ ላይ አብረው ሲሰሩ ቪዲዮ ዩቱብ ላይ የዛኔ ነው ማቀው ማለት ነው። እና ገና ወጣት ነው፣ አንድ ልጅ አለው እና ባለቤቱ ዜድ የእውነት ምን እንደምላችሁ አላውቅምና በጣም ነው ያዘንኩኝ። ፈጣሪ ነፍሱን ይማረው ማለት ፈልጋለሁ። ገና ልጅ ነበረ፣ ብዙ መስራት የሚችል ልጅ ነበረ እና በሳውዲ አረቢያ በገዛ በዜጎቹ በኢትዮጵያ ልጆች ነው የተገደለው የተባለው እና የመሞቱ መንስኤ ምን እንደሆነ ያው እስካሁን እነ ብሬክስ ግልጽ አላወጡትም እና እስካሁንም ደግሞ ያው እነሱ ናቸው እንግዲህ ብሬክስ ሀበሻዊ እና መሲ ናቸው ፌስቡክ ፔጃቸው ላይ ቴዲ ራያው ሞቷል ብለው የፖሰቱት ማለት ነው። እና በጣም ነው የሚያሳዝነው። ገና አንድ ፍሬ ልጅ ነበረ። እኔ ማለትም ኢትዮጵያውያን ለምን እንደዚህ እንደተጨካከንን አላውቅም። ልጁ ጥፋት ሊያጠፋ ይችላል፣ ግን ሆኖ ጥፋቱን በዚህ መልክ መቅጣት እናት አለው ኢትዮጵያው በጣም ነው የሚያሳዝነው። እና ልጅ አለው፣ በዛ ላይ ወጣት አንድ ፍሬ ልጅ ነው እና ሰርቶ መለወጥ የሚችል ልጅ ነበረና በጣም ነው የሚያሳዝነው። እና ብሬክስ ሀበሻዊ ያው ፈጣሪ ያጽናችሁ ማለት እፈልጋለሁ። ማለትም በጣም ተሰምቷችኋል። ጓደኛ ናቸው፣ በክፉ ጊዜ አንድ ላይ የነበሩ ልጆች ናቸው እና የመሲ ወንድም እንደምታውቁት በሀገራዊ ባለ የሰላም ውከት ነው ወንድሟ ያጣችሁ ማለት ነው። እና የእውነት በጣም ነው ያዘንኩኝ። በሰው እጅ መገደሉ ደግሞ በጣም ነው የሚያሳዝነው። ያው በሀገሩ ልጁ በጣም ብዙ መስዋዕት የከፈለ ልጅ ነው። ምክንያቱም ያው ተይዞ ነበረ፣ ታስሮ ነበረ፣ እስር ላይ ሆኖ በጣም ብዙ ስቃይ ያሳለፈ ከ8 ቀን በፊት ሰርቶ ነበረ እንደዚህ ቪዲዮ ማለት ነው። እና ፊቴ ተጎድቷል፣ በጣም ችግር ላይ ነኝ ብሎ ነበረ። እኔ በጣም ነው ያዘንኩኝ። ማልቀስ ብችል ባለቅስ ደስ ይለኝ ነበር፣ ግን የሰው ቤት ሆናችሁ እንዴት ታለቅሳላችሁ? እና የገዛ ጓደኞቹ አብረው የበሉ አብረው የጠጡ እንግዲህ እነ ብሬክስ እንዳሉ ነው ያየሁት ነገር የለም ባይዘዌ እና አብረው የበሉ አብረው የጠጡ ጓደኞቹ ናቸው እንግዲህ ያስገደሉት። እንዴት ተጨካከለን! የእውነት በጣም ጨካኝ ሆነናል ማለት ነው። እና አሁን አስክሬኑ ራሱ ያው ወደ ምርመራ ሄዷል፣ ወደ ሀገርም አልገባም። የእውነት እናትየው በጣም ነው የምታሳዝነው። እናቱ በህይወት ሳለች እናት የልጇ ለቅሶ የልጇ ሀዘን በሰው ሀገር ሬሳውን ስትቀበል አሰባችሁት? ሚስትዮ ልጅዮ በጣም ነው የሚያሳዝኑት። የእውነት ማለት እርስ በራሳችን እንዴት እንደተጨካከንን ነው የሚያሳየው። ይሄ በእርግጥ አላውቅም፣ የእውነት በጣም ነው የሚያሳዝነው። እና ለሞቱት ወገኖቻችን እንግዲህ ፈጣሪ ነፍሳቸው ይማር። ሀገራችን ዓለምም ሰላም አይደለችም እና ፈጣሪ ሰላም ያደርግልን። የእውነት በተለይ ስደት ላይ ሆነን ምንም አይነት ነገር ፈጣሪ አያሳየን አያሰማን። ምክንያቱም እኛ ሰርተን ለመለወጥ ነው ሰው ሀገር የመጣ ነው፣ ሌላ ዓላማ የለንም። መቼስ የሰው ልጅ ሲያጣ ነው የሚሰደደው። ቢኖረው ቢያገኝ ሀገሩ ላይ መኖር መስራት ይችል ነበር ይህ ልጅ ማለት ነው። ደግሞ በጣም መልካም ልጅ ነው። ያኔ እነ ብሬክስ ሀበሻዊ እርዳታ በሚያደርጉበት ጊዜ ከእነሱ ጎን ነበረ እና የሆነ በቃ ገራገር ነበረ። የእውነት የዋህ ልጅ ነበረ። እኔ በጣም ነበረ ማየው ማለት ነው። እና ያሳዝናል። እንግዲህ አስክሬን ወደ ሀገር አልገባም ተብሏል። እንግዲህ እኔ እናትየው እውነት አሰባችኋት? እናቱ የልጇን ሬሳ ቁጭ ብላ ስትጠብቅ ማለት ነው። እና
ማለትም እንዴት አስቻላቸው ግን? እንዴት ይገሉታል? በሰው ሀገር ደግሞ አብሮ በጣም ጓደኛ ናቸው አሉ። እኔ አሁን ሳጣራ ፌስቡክ ላይ በጣም ጓደኛ ናቸው አለችኝ። አንዷ ጠፍታ መሰረት ጓደኛ አለችኝ እና ሳውዲ ነው ያለችው። እነሱ አካባቢ ናት። እንጀራ ምናምን ከእነሱ ነው የምትወስደው እና በጣም ጓደኞቹ በጣም ብዙ ጊዜ ደግሞ አብረው የሚታዩ ልጆች ናቸው አለች። በጣም ያሳዝነኝ የሆነች በጣም ያሳዝነኝ፣ ልቤ ነክቶኛል ማለት ነው። በጣም ማለት ምን መናገር እንዳለብኝ ግራ ስለገባኝ እውነት ብቻ ልተንፍስ ብዬ ነው አሁን እዚህ ላይ የመጣሁትና ባንጨካከን የሆነች ባንገዳደል ሀገራችን ላይ በራብ ህዝቡ እያለቀ ነው። በጦርነት በዘር በሃይማኖት ሰው እያለቀ ነው። ግን ገና ሰው ሀገር ሆነን እርስ በርሳችን መጨካከኑ ማለት ያ ፍቅራችን የጠፋ ያ መልካምነታችን ኢትዮጵያዊነታችን የት ነው የሄደው? ግራ ነው የሚገባኝ። ሰው እንዴት እንደዚህ ሊጨካከን ቻለ? የእውነት በጣም ጨካኞች ሆነናል። የሰው ነፍስ በቃ ምንም የምንም ነፍስ የሆነት እንስሳ እንኳን ሲታረድ ነፍሱ ያሳሳል። እና ምን አይነት ጊዜ እንደመጣ አላውቅም። እና ፈጣሪ ይታረቀን። ለዚህ ለወንድማችን ደግሞ ነፍሱን ይማረው፣ ቤተሰቦቹ፣ ወዳጅ ዘመዶቹ እውነት ፈጣሪ አጽናቸው። በተለይ እናትዮ እኔ እናቱ ነገር ሳስበው በጣም ነው የሚጨንቀኝ። እውነት ስደት ላይ ልጅ ከአሁን አሁን ይመጣል እያለች ድምፁን እየናፈቀች ያቺ እናት እውነት እንዴት ብላ ወልዳ እንዴት ብላ እንዳሳደገች ራሱ ናት የምታውቀው። ግን ይህ ልጅ ያልፍልኛል በቃ ልኑር። ኢትዮጵያ ወጣት መኖር አልቻለም። አሁን በጣም ብዙ ወጣቶች እየተሰደዱ ነው። በጣም ብዙ ማለት ነው። ምክንያቱም መኖር አልቻሉ። ወጣት መኖር አልቻለም። በቃ ስራ አጥ በዛ። ተምሮ ውጤታማ አይደለም። ሰርቶ ውጤታማ አይደለም። በዘር ሆኗል ስራ፣ በሃይማኖት ክፍል ስራ። የእውነት በጣም ነው ኢትዮጵያ ያስጠላው በጣም ማለት ነው። እና በቃ ለወዳጅ ዘመዶች ነፍስ ይማር፣ መጽናናት ይስጣችሁ እና ፈጣሪ የእውነት ነፍሱን ይማረው። እነዛ ደግሞ አረመኔዎች፣ ገዳዮች ፈጣሪ የእጃቸውን ይክፈላቸው። የእውነት ፍርድ ከፈጣሪ ነው። ምክንያቱም አሁን ላይ ፍርድ የለም። ስለዚህ ፈጣሪ ፍርዱ እንደነሱ ይስጣቸው። ሰው ተጨካክኗል።